በጣም አዝኜ ነበር። እግዚአብሔር ወይ ለኔ ባይወጣልኝ ለደፋ እናት ያውጣላት፣ በቃ ማረፊያ ይሁንላት ብዬ ለሱ ለመላኩ ለቅዱስ ገብርኤል ነገርኩት እና ስለተሰማኝ እውነት እናቴ በመውጣቱ ደስ ብሎኛል። እግዚአብሔር ይመስገን። ደስ አለሽ የኔ ውድ። አንድ እዚህ ጋር ማስጠነቅቃችሁ ነገር፣ ሁሉ ነገር ኦንላይን ላይ ስለሆነ የሚታየው አየር ላይ 40,000 ህዝብ ቅድም እጣው ሲወጣ እየተከታተለ ነበር። ኦንላይን ላይ ስለሚታይ ስልክ ቁጥራችሁን ኮንታክት አድርገዋችሁ ሌቦች የሚከፈል ነገር አለ ቢሏችሁ 5 ሳንቲም ብትከፍሉን ኃላፊነቱን አልወስድም። የሚከፈል 5 ሳንቲም የለም። ትኬቱን ከቆረጣችሁባት 2,000 ብር ውጪ ቤቱን ስትረከቡ በስማችሁ አዙራችሁ ቤቱን ስትረከቡ 5 የምትከፍሉት ነገር የለም። ተናግሬያለሁ። ቁጥሩ አየር ላይ ትኬት ነምበሩ፣ ስማችሁ፣ ስልክ ቁጥራችሁ አየር ላይ ነው የሚታየው። ማንም ከአየር ላይ ወስዶ ደውሎ ቤት ደርሷችኋል ይሄን አልከፈሉ ብለዋችሁ ብትከፍሉ የራሳችሁ ችግር ነው። ይህንን በየዙሩ ደጋግሜ ተናግሬያለሁ። ለምን ብዙ እንደዚህ የተበሉ ልጆች ስላሉ የሚከፈል 5 ሳንቲም የለም። በውስጥም በውጭም ብሎ ሳይንስ የለም። ነግሬያችኋለሁ። ከፈልን ብላችሁ ብትመጡ የራሳችሁ ጉዳይ። ይኸው እዚህ አደባባይ ላይ እየነገርኳችሁ ነው። የሚከፈል 5 ሳንቲም እንደሌለ ሪከርድ ያርጉልኛ እንዴ እናቴ። በዛኛው ዙር ቁጥራቸውን ከአየር ላይ ወስደው ኮንታክት አድርገዋቸው የተበሉ ልጆች ስላሉ ነው። ሪከርድ አርጉልኛ እንዴ ጋይስ ይህንን መልእክት እሺ። ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2,000 ብር እጣ ቆርጣችሁ ቤት ደርሷችሁ ስማችሁ፣ ስልክ ቁጥራችሁ፣ ትኬት ቁጥራችሁ ሁሉ ነገር እዚህ አየር ላይ ስለሆነ የሚታየው ቁጥራችሁን ወስደው አጭበርባሪዎች፣ ሌቦች ደውለው ቤት ደርሷችኋል ቤቱን ለመረከብ ይሄን ያህል ክፈሉ ቢሏችሁ 5 ሳንቲም እንዳትከፍሉ። የሚከፈል 5 ሳንቲም የለም። ኖሮም አያውቅም ከዚህ በፊትም። ያቺ እጣ የምትቆርጡባት 2,000 ብር ውጪ ምንም አይነት የሚከፈል ክፍያ የለም። ተጠንቀቁ። ቁጥራችሁን እየወሰዱ ኮንታክት ሊያደርጓችሁ ይችላል። ተጠንቀቁ። በውስጥም በውጭ ምንም አይነት የሚከፈል 5 ሳንቲም የለም ከ2,000 ብሯ ውጭ። እንደዚህ አስረግጬ ነግሬያችሁ ሄዳችሁ ተበልታችሁ ብትመጡ የራሳችሁ ጉዳይ ነው። አመሰግናለሁ። ሁለተኛ ዕጣን አስገባት ውዶቼ። ከሙላ ቪዲዮሽን ክፍት አድርጊው ፕሊዝ። ሌሎችን ኮንታክት ላርጋቸው። ሁለተኛ ዕጣ አርሴማ ጥላውን ኮንታክት አድርጌያታለሁ። ሶስተኛ ዕጣ የአብስራ ተስፋዬ። ዘግይታችሁ የመጣችሁ ካላችሁ ንገሪኝ በሉ። ምንድነው ፕሮፋይል ፒክቸር ብሎ የሚልክልኝ? ፈጣሪ ሆይ ድረስ። ምሳሌ እየላኩለት የማይገባውም። ሶስተኛ ዕጣ የደረሰው ማነው? የአብስራ ተስፋዬ። ስም ጥሪልን እሺ። እናት ቪዲዮሽን አብሪ ውዴ። ጋይስ ሳጂን ፎሎ ቪዲዮ አታጥፊሽማ። ሳጂን ፎሎ አድርጓት። ስም ጥሪ ንገሪን እሺ። አንደኛ ዕጣ በላይነሽ ኃይሉ ገመቹ መታለች። በእናቷ ስም ነው የቆረጠችው፣ እሷ ናት። ኦኬ። ሁለተኛ ዕጣ የደረሳት አርሴማ ጥላሁን ከሳውዲ አረቢያ። በስልክ ቁጥሯ ኮንታክት አድርጊያታለሁኝ። እንትን ብላለች፣ እየመጣች ነው። ሶስተኛ ዕጣ የአብስራ ተስፋዬ ወንድ ነው ከሳውዝ አፍሪካ። አራተኛ ዕጣ ወይኗ የአርሴማ ልጅ ከቤሩት። ገና አላወራኋትም፣ ላወራት ነው። አራተኛ ዕጣ ሀቢባ ሁሴን ከዩኬ ከእንግሊዝ። አምስተኛ ዕጣ ደምስ የገብርኤል ልጅ ከዩናይትድ አረብ ከኢማራት። ሰባተኛ ዕጣ ህይወት ርስቱ ከሳውዝ አፍሪካ። ስምንተኛ ዕጣ ሀና አራያ ከካናዳ። ዘጠነኛ የመጨረሻው ዕጣ በረከት ሚሊሻ ከጆርዳን። አሁን ኮንታክት ላረጋቸው ነው። አንደኛ ዕጣ ብቻ ናት የመጣችሁ። ላይቭን እየተከታተላችሁ ከነበረ እንደደረሳችሁ ካወቃችሁ እኔ ነኝ ብላችሁ ከጻፋችሁ፣ ግን ዋትሳፕ ላይ ካልመለሳችሁ እኔ ነኝ ስላላችሁ እዚህ ጋር ብቻ እናስገባም። ግዴታ ትኬታችሁ ላይ ባለው ቁጥር ኮንታክት አድርገናችሁ ከመጣችሁ ብቻ ነው። ዝም ብሎ ኮሜንት ላይ እኔ ነኝ ስለተባለ አይሆንም። እሺ። እናት ትኬት ሽላኪልኝ። አንቺ ልከሽልኛል፣ አንቺን አይደለም። እሺ። አርሴማ ጥላሁን ነው ሁለተኛ ዕጣ
እሺ 4ኛ ጣና አሁን ኮንታክት ላከት። ወይኗ የአርሴማ ልጅ ከቤሩት ወይኗ የአርሴማ ልጅ ከቤሩት 6ኛ 6 ቁጥር ምጽፍት ምንድነው? 6ኛ ጣ ማን ነው? 6ኛ ጣ ደምስ የገብርኤል ልጅ ከዩናይትድ አረብ ኢማሬት 6ኛ ጣ ይኸውላችሁ። 1ኛ ጣ ባለ 3 መኝታ ቤት በላይነሽ ኃይሉ ገመቹ እሷ ናት። ያው እሷ ናት። እንኳን ደስ አለሽ በሏት። ባለ 3 መኝታ ቤት። 2ኛ ጣ አሁንም ባለ 3 መኝታ ቤት ነው። አርሴማ ጥላሁን ከሳውዲ አረቢያ። 3ኛ ጣ የአብስራ ተስፋዬ ከሳውዝ አፍሪካ። 4ኛ ጣ ወይኗ የአርሴማ ልጅ ከቤሩት ባለ 2 መኝታ ቤት። 5ኛ ጣ ሀቢባ ሁሴን ከዩኬ ባለ 2 መኝታ ቤት። 6ኛ ጣ ደምስ የገብርኤል ልጅ ከዩናይትድ አረብ ኢማሬት 2ኛ ጣ 2 ባለ 2 መኝታ ቤት። አምሶሪ 7ኛ ጣ ህይወት ርስቱ ከሳውዝ አፍሪካ ባለ 1 መኝታ ቤት። 3ኛ ጣ አምሶሪ 8ኛ ጣ ሃና አራያ ከካናዳ ባለ 1 መኝታ ቤት። 8ኛ ጣ በረከት ሚሊሻ ከጆርዳን ባለ 1 መኝታ ቤት። ይህን ይመስላል። እንዴት ስለ ሰክሰስ ልታውቂ ቻልሽ? ከኔ ቪዲዮ ላይቭ አይተሽ ነው? እንዴት ነው? ማን ነገረሽ? ሀቢባኔ አንቺን በጣም ነው የምከታተለው በብዙ ነገር እና ከዚህ በፊት የወጣላቸው ልጆች ምናምን አለ እሱን መከታተል ነበረ ሲወጣ ምናምን እና እያንዳንዱን እንትላለሁ ይከታተል ነበር። ስንተኛ ጊዜሽ ነው ስትቆርጪ? ከዚህ በፊት ቆርጠሽ? እኔ መጀመሪያ ጊዜ ነው የቆረጥኩትኝ፣ ግን የሚቆርጡ ልጆች ምናምን ስለምከታተል እስቲ እድል ልሞክር ምናምን ብዬ ቆረጥኩ። እሺ በጣም ጥሩ። ስለዚህ የመጀመሪያሽ ነው አንቺ ስትቆርጪ? አዎ የመጀመሪያ። እሺ ወንድሜ ትኬት ላክልኝ፣ የቆረጥከውን ትኬት ላክልኝ እና ይሄንን ኮድ መተህ ኮመንት ላይ ጻፈው። ጋይስ የ3ኛ ጣ የወጣለትን የአብስራ ተስፋዬ ከሳውዝ አፍሪካ ፕሮፋይል ፒክቸሩን ልኮልኛል። ይኸው ኮድ ሰጥቼዋለሁኝ። ሞዴሬተሮች ግሩፕ ላይ አስተላልፌያለሁ እና አስገቡት። እሺ ኮመንቱ ስለበዛ ላታዩዋቸው ትችላላችሁ። ሞዴሬተሮች ተቸገሩ ፕሊስ። በደንብ እንኳን ደስ ያለሽ። ስንተኛ ዕጣ ነው የወጣልሽ? የመጀመሪያው በእናትህ እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ኮንግራቹሌሽን። እያለቀሰች ነበረ እናታችን። በጣም ተሰቃይታ ነው የሰው ፊት ገርፏት ነው ያሳደገችን እና 6 ዓመቴ ነው አረብ ሀገር ላይ ዱባይ ላይ እና በጣም ስሜት ነው እያለቀሰች። ስንት ዓመት? 6 ዓመቷ ነው ዱባይ ላይ። እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ኮንግራቹሌሽን። አመሰግናለሁ። ይህንንም እድል እንደዚህ ስላዘጋጃችሁ እድሜና ጤና ይስጣችሁ። በጣም አመሰግናለሁ።